ሰሞኑን ደግሞ ተቃዋሚ ፓርቲዎች ተብሎ አንዳንድ ነገሮችን በየሚዲያው እያየን ነው ያለነው። አንድ የገረመኝን ነገር ነው የምናገረው። በደርግ ጊዜ ከታዳጊ ኪነት ጀምሮ በታዳጊ ኪነት በወጣት ኪነት ነበር ሰራ የነበረውና በዛን ሰዓት የአፓ በምድራችን ያደረገውን ነገር አውቃለሁ። ብጽፍ አንድ መጽሐፍ ትልቅ መጽሐፍ የሚወጣ ስራ ነው ኢያፓ የሰራው። ትውልድን የበላው ኢያፓ፣ አንድ ትውልድ የቀጠፈው ኢያፓ፣ አቋም የሌለው ኢያፓ፣ የከተማ ትግል ብሎ ብዙዎችን በየበሩ የደርግ ደጋፊዎች እንኳን ያልሆኑትን በየበሩ እየደፋ የብዙዎቹን ደም ደመከልብ አድርጎ ያም ሳያንስ አደግ ያልን ታሪክን እያወቅን ስንሄድ ደግሞ ከሻዕቢያና ከህወሓት ጋር እየሰራ ከኢዲዩ ጋር እየሰራ በሰሜኑ ጦርነት ሰራዊቱ እንዳይዋጋ ውስጥ ገብቶ ቅስቀሳ እያደረገ ለሻዕቢያ በር የከፈተ ለኤርትራ መገንጠል ትልቁ ለነሱ ትልቅ በርና እድል የሆነው ኢያፓ ለኤርትራ መገንጠል ዋናውን ትልቁን ዋጋ የከፈለ ኢያፓ ለህወሓት ደግሞ በኢትዮጵያ ላይ ተንሰራፍተው ዘረኝነትን ዘርቶ ይህንን ክፉ ህገ መንግስት እንዲያጸድቁና እስከዛሬ ድረስ ነቀርሳ የሆነውን ነገር በኢትዮጵያ ላይ ህወሓት እንዲዘራ ያደረገ ለህወሓት ትልቁን ሚና የተጫወተ ኢያፓ ደርግ ተሸንፎ እነሱ ወደ ስልጣን ሲመጡ ጎጃም ላይ ኢያፓ የሚባል ነገር ከምድረ ገጽ እንዲጠፋ ተደርጎ በተለይ ጎጃም አካባቢ እንዲያውም በመሃል ኢትዮጵያና በጎጃም ኢያፓዎች ከነጭራሹ እንዲጠፉ ተደርጎ የቀሩት ነበሩ። ከዛ በፊት ግን ለሻዕቢያና ለህወሓት ብዙ ዋጋ እየከፈለ እያለ ከጎን ሻዕቢያና ህወሓት ተመሳጥረው እሱን ባለበት እንዲመታ አሲምባ ተራራ ስር ያለው ምሽግ እንዲመታ ተደርጎ ከምድረ ገጽ ኢያፓ ተንኮታክቶ እንዲጠፋ ተደርጓል። የቀሩት ርዝራዦች ከህወሓት ጋር ወደ አዲስ አበባ እየመጡ ባሉበት ጎጃም ላይ እንዲቀሩ ተደርጓል። ውድ ኢትዮጵያውያን ስሙ። ብዙዎቻችሁ በደርግ ሰዓት ታዳጊም ወጣትም የነበራችሁ ታውቃላችሁ፣ በአብዛኛው ታውቃላችሁ። የኢያፓን ክፉ ስራ ታውቃላችሁ ብዬ አስባለሁ። አንድ ትውልድ እንዲጠፋ ያደረገው ኢያፓ ነው። በሶማሌ ጦርነት ሶማሌ ኢትዮጵያን እንዲጎዳ ለማድረግ ጦር ሜዳ ገብቶ ሲቀሰቅስ የነበረ ሽፍታ ቡድን ነው ሶማሌ። ተመልከቱ እንግዲህ ደግነቱ በዛ ውጥረትም ቢሆን ኮሎኔል መንግስቱ ኃይለማርያም ጠንካራ ስለነበሩ ሶማሌ ተሸነፈች እንጂ ሶማሌ እንዳይሸነፍ ለማድረግ ሰራዊቱ እዚህ የኛው በቆራጥነት እንዳይዋጋ ለማድረግ ቅስቀሳ ሲያደርጉ የነበሩ ናቸው ኢያፓዎች። ትውልዱን ነው ያመክኑ፣ ትውልዱን ነው የበሉት፣ ዘር መንዘሮቻችንን ያጠፉት። ኢያፓ ለእናት አይደል ለአባት አይደል ምንም በቀን አጎት አይደል አክስት አይደል ወንድም የለ ጓደኛ የለም፣ ማንንም መድፋት ነው። ከተማ ውስጥ ባለው ውጊያ የገዛ ወገናቸውን እየደፉ በቀበሌ ወይም በሆነ በከፍተኛ ምናምን ከሚሰሩ ሰዎች ሰላም የተባባለውም በቃ ይሄ ምንድነው የሚባለው ህዝብ ድርጅት ነው። ህዝብ ድርጅት ማለት ደግሞ በዛ ሰዓት እንደ ባንዳ ስለሚቆጠር የህዝብ ድርጅት አባል ሆኗል ብሎ ስያሜ እየሰጡ በጥይት እየመቱ ይጨርሱ ነበርና ዛሬም ሚስጥር የምትባል ሴት ያለ እውቀት የምትናገረው ንግግር ሰማ ነበር። ያለ እውቀት የምትናገረው ንግግር በስሜታዊነት የምትናገረው ምን አለ እንኳን መልኩን ለወጥ አድርጎ በተረጋጋ መንፈስ በሰከነ ሁኔታ እንዲህ እናደርጋለን፣ የበፊቱ እንዲህ ቢሆን አሁን እንዲህ እናደርጋለን። ጠቅላላ የመደመርን መጽሐፍ እንዳነበበች ሰው መተችት፣ ሁሉ ነገር መንቀፍ፣ አንድ የተሰራ ነገር እንደሌለ ለወጣቱ ሁሉ ነገር ዛሬ እንቁ ወርቅ ጭና እንደመጣች ነገር ለወጣቱ ምን እኛ እኮ እናውቃለን እኮ ትላንት ባለፈው 1997 እንኳን 211 የአዲስ አበባ ወጣቶች ደማቸው ደመከልብ የሆነው እኮ ለእንደናንተ አይነት አፈቀላጤዎች በአፈቀላጤዎች ወሬ ተሸብቦ እኮ ነው ወጣቶቻችን 211 ወጣቶች ደማቸው ደመከልብ የሆኑት የደሃ ልጆች
በየሜዳው የወደቁት የአዲስ አበባ ወጣቶች 211 የአዲስ አበባ ወጣቶች ከንቱ ሆነው የቀሩት። ዛሬ ደግሞ ብልጽግና እኔ ብልጽግና ባልሆንም ደራሲ ነኝ። ያየሁትን እውነት ከመናገር ወደ ኋላ አልልም። የሚታየውን እውነት ብልጽግና መልአክ ነው ጻድቅ ነው እያልኩ አይደለም። ብልጽግና ውስጥም ግድፈት ሊኖር ይችላል። ግድፈቱ ግን የሚታረም ሊሆን ይችላል። ስለዚህ ይህንን ግድፈት እኛ ለማስተካከል እንሞክራለን። ይሄ አልተሰራም ተብሎ የተሰራውንም ሐቁን ቁጭ አድርጎ እውነትን ቁጭ አድርጎ ለትውልድ በማሳየት አሁን ደግሞ እዚህ ያለውን ድክመትን በጠንካራ ጎን እዚህ እንድንላለን፣ እንሰራለን፣ እናስተካክላለን ተብሎ ነው መመጣት ያለበት እንጂ ምንም እንዳልተሰራ የጦርነት አዋጅ ነጋሪ ብልጽግናን በማድረግ በብሔራዊ ጥቅማችንማ ድርድር የለንም እንዴ! ድርድር የለንም። በሉዓላዊነቷ ከመጣው ጋር ምንም አይነት ድርድር የለንም። ስለዚህ ብልጽግና የተዋጋው ከማን ነው? ከህወሓት ከሆነ አንዱ ህወሓት ነው። ህወሓት አገር ሲያተራምስ ከነበረው ህወሓት ነው። ህወሓት መንበር ስልጣኑ አንለቅም ኢትዮጵያ ላይ እኔ ካልመራው የሚል ነው። ፋኖም ቢሆን አማራ ካልመራ ኢትዮጵያ ልትሆን አትችልም የሚል አብዛኛው ጽንፈኛ ያለበት ነው። ጽንፈኞቹ እንደዛ ነው የሚሉት። መልካም አማሮች ይኸው እየመሩ ናቸው፣ ቤተ መንግስት ጭምራሉ። ምክትል ጠቅላይ ሚኒስትራችንም አማራ ናቸው እኮ። ሌሎችም ባለስልጣንም ብዙ ናቸው እኮ። ብዙ አማራ ሚኒስትሮች አሉ ስለ ህዝብ የቆሙ። ጽንፈኞች ግን አንድ መስመር ብቻ ሄደው በቃ እኛ ካልመራን የሚሉ ጫካ ውስጥ ያሉ ከነሱ ጋር ነው መንግስት እኮ እየተዋጋ ያለው እነሱን ለማስተካከል። አሁንም ለእርቅ ብሎ በግለሰብ ደረጃ እንደ ግለሰብ እንኳን ሽማግሌ እየላከ ነው እየለመናቸው ያለው እኮ መንግስት። ስለዚህ መንግስትን እንደ ጦርነት አዋጅ ነጋሪ አድርጎ መሰየምና መጎሸም ጥሩ አይደለም። ስለዚህ ኢያፓ ለኛ ሊጠቅም አይችልም። ኢያፓ ከመነሻው የኢያፓ አካሄድ ከመነሻው ታሪኩም የተበላሸ ስለሆነ ትውልድ ደግሞ ይሄንን የኢያፓ አካሄድ ከመነሻው ትውልድ ባክግራውንዱ ዜሮ ስለሆነ በእውቀት ቢጓዝ ጥሩ ነው። በስሜታዊነት አገር መምራት አይቻልም። በስሜታዊነት ደግሞ ወጣቱን ሆ ብሎ ማስነሳት አይቻልም። አሁን ወጣቱን ሄዷል። ነቅቷል ወጣቱ። እኔ ልጆቼ በጣም ንቁ ናቸው። ትውልዱ ንቁ ነው። እንደ ትላንት የሚፎገር ወጣት የለም። እኛ ትላንት ደግሞ ከልጅነት ጀምሮ ኢያፓን እናውቃለን። ኢያፓ በእኛ ፊት እኛን እንደ ህፃናትን ይጠቀመን ነበር እኮ እኛም ባለንበት አካባቢ እንዴ የኢያፓን ፓምፕሌት እንድንበትን ታዳጊ ህፃናትን መንግስት የዛን ሰዓት ምንም ስለማያደርግ እኛ የኢያፓ የክብሪት ወረቀት የምታክል ላይ ኢያፓ ያቸንፋል የሚለውን እንበትን ነበር እኮ። እኛንም ተጠቅሞናል ህፃናት ሆነን እኮ። ስለዚህ ኢያፓ የሚጠቅም አይደለም፣ ለትውልድ የሚሆን አይደለም። ስሜታዊ ነው፣ ዝም ብሎ ይግላል። እስቲ ሰከን በሉ። ኢያፓዎች የራሳቸውን ባክግራውንድ አስተካክሉ። መጀመሪያ ሀገርን ለማተራመስ ለስልጣንና ለወንበር ብላቸው የምታደርጉትን አካሄድ አቁሙ። ሚስጥር የምታደርጊው ነገር ሁሉ ልክ አይደለም። አንቺን ሆ ብሎ ከኋላ የገፋሽ ማን እንደሆነ እንደገና ብትመካከሩ ጥሩ ነው። አደብ ገዝታችሁ ነው። ይህንን ህዝብ እንደ 1997 ልትማግዱ አትችሉም። ትውልዱ ነቅቷል። ትውልዱ አሁን እንደ ትላንቱ የሚፎገር አይደለም። የሚያየውን እውነት አው የኑሮ ውድነት አለ። ሰውን የሚያስመርሩ ነገሮች ሊኖሩ ይችላሉ። ይስተካከላል። ተስፋ አለን። አሰብ ወደባችንም የኛ ይሆናል። እንደ ባንዳዎች አትሆኑ። ብልጽግና የሰራውን እንዳልሰራ አትጥሩ። አባይም ተመርቋል። ይኸው ብልጽግና ምንም እንዳልሰራ አታድርጉ። ትላልቅ ፕሮጀክቶችን ተነድፎ የጉባ ትሩፋቶች ተብሎ ይኸው ብዙ ፕሮጀክቶች እየተሰሩ ናቸው። በወሬ አገርን ለማመስ የሚሞከረው ሙከራ ከንቱ ነው። ወደ ቀልባችሁ ተመለሱ። ውድ ኢትዮጵያውያን፣ እኛም ቆም ብለን እናስብ። ማን ለሀገር ይጠቅማል፣ ማን ለሀገር አይጠቅምም የሚለው እናስብ። ለጠላቶቻችን መሳሪያ ሊሆኑ የሚሞክሩትን ሰዎች ሁሉ ቆም ብለን ልናያቸው፣ ልንጠነቀቃቸው ይገባል እላለሁ። አመሰግናለሁ።